እንግዲህ ዛሬ የተከበራችሁ እንግዶች የባቡል ካይርን ቤተሰቦች አክብራችሁ ለመጎብኘት ስለመጣችሁ በእኔና በባቡል ካይር ቤተሰቦች ስም ከልብ አመሰግናለሁ። አላህ ይስጥልኝ። ያው እንግዲህ ባቡል ካይር የበጎ አድራጎት ድርጅት ከተመሰረተ 4 ዓመት አልፎታል። በ126 ሰው ተጀምሮ አሁን 3880 ሰው በቀን 2 ጊዜ ይመገባል ምሳና አራቱ ማለት ነው። በቤተሰቦቻቸው ደግሞ አሉ 4 ልጅ 5 ልጅ ያለው አንድ ላይ ምናልባት በዚህ በባቡል ካይር እስከ 15000 16000 ሰው በቀጥታም ሆነ በተዘዋዋሪ ይጠቀማል ማለት ነው። አላህ ለዚህ ቀን ላደረሰን ጌታዬን አመሰግናለሁ። ሁላችሁም ቤታችን ክፍት ነው፣ በራችን ክፍት ነው። መታችሁ ባቡል ካይር እንድትጎበኙ ከእናቶች ጋር ከአባቶች ጋር እንድትውሉ ነው መጋብዘው። ኢቲቪንም ዛሬ ስለመጣችሁ አመሰግናለሁ። አላህ ይስጥልኝ። ሁላችሁ ሚዲያዎች እየተባበራችሁ ያላችሁት አላህ ጀዛችሁን በከሪ ይክፈለው። አመሰግናለሁ። እንግዲህ በቅድሚያ ያው እናንተንም አምባሳደር ዲና ሙፍቲንም መሐመድ አላሩሲንም ከልብ አመሰግናለሁ። ከዚህ ሁሉ ማህበረሰብ ጋር መጥቶ ውሎ ከጎናችሁ ነኝ ማለት ቀላል ነገር አይደለም። ሰው ማለት ዋናው ሳይኮሎጂው ነው። የሰው ልጅ በገንዘብ ብቻ ይመስለዋል እርዳታ። ከጎኑ በመቆምህ ራሱ እርዳታነትህን ከጎኑ መሆንህን ታሳያለህና እኔ ሐቂቃ በጣም ደስ ብሎኛል። በዚህ ላይ በጣም ማከብራቸው አምባሳደርንም በጣም ማከብራው እውነት መሐመድንም በጣም ቦታ መሰጣቸው ሰዎች ስለሆኑ ዛሬ በጣም ደስ ብሎኛል። ሁላችሁም መንግስት ስራ ላይ የስራ ኃላፊዎች ሚኒስተሮች ያንዳንዳችሁ መታችሁ ይሄንን ደስታ እውነት ይሄ ደስታ እኮ ነው። ብዙ ለማህበረሰብ ያገለገሉ ሰዎች መሃል መገኘት ደስታንም ይሰጣል። ያለህበትን እንትን ቫልዩ እንድትሰጠው አላህ የሰጠህንም ጸጋ እውነት አላህ የሰጠህን ኒዕማ እንድታስተነትን ያደርጋልና ኑና ጎብኙ ነው ማለት እንግዲህ ደስ ብሎኛል በጣም እውነት ለመናገር በጣም ነው የሚደሰቱት። ለምን መሰለ በሚዲያ የሚያዩት ሰዎች ቲቪ ያላቸው ናቸው። ሚዲያ ላይ እነ መሐመድን ዲናን የሚያውቁ ቲቪ ያላቸው ሰዎች ናቸው። እነዚህ ሰዎች ከጎዳና ይመጡ ናቸው። ኢቭን ቲቪ ሚላቸው እንደዚህ አይነት ፖዚሽን ላይ ያለው ሰው መጣ ሲባል አሃ ለካ ወገን አለኝ ለካኔ ወገን አለኝ ብለው ያስባሉ። ይሄ ነው ትልቁ ነገር። ስለዚህ እነዚህ ሰዎች እኔ ከመነግርህ በላይ ነው እንግዲህ ከመስጊድ በር ላይ ከቤተክርስቲያን በር ላይ ከጎዳና ላይ መጡ ናቸው። ቀላል አይደለም ከነዚህ ሰዎች አይዟችሁ ማለትና ይሄ ነው ጥቅሙ። ሰዎቹ በጣም ይደሰታሉ። ለካ እንደዚህ አይነት ሰው ምኛን ይጎበኛል እንዴ ይላሉ። እንግዲህ ያው በመኪናም እናደርስላቸው ሰዎች አሉ። ምናልባት አምባሳደር ካልቸኮለ አንድ ቤትም ቢሆን እንሄዳለን። ብዙ ነገር ነው የሚሰራው እንዳየኸው አልহামዱሊላህ። ወደፊት እንግዲህ የትኛውም እናት ኢትዮጵያዊ እናት ጎዳና ላይ እጇን አትዘረጋም። በየቤቷ ምግብ ይደርስላታል። የምግብ እጥረት አይመጣም ብለን ነው ለ10 ዓመት እቅድ የምንሰራው። ይሄም የሆነው ሁሉም ኢትዮጵያዊ ከጎናችን ሲቆም ነው። ኢንሻአላህ አላህ ቀዳችንን እናሳካ ያድርገን። በቅርብ 5000 ካሬ ከክብርት ወይዘሮ አዳነች አቤቤ ተረክበናል። እዛ ላይ ትልቅ ፕሮጀክት አለን ለወጣቶች ለሀገር ለእናቶች የሚጠቅም ሁላችሁም ከአንድ ብር ጀምራችሁ 7335 ኦኬ በማለት እዚህ ላይ እንድትረባረቡ እንድትጎበኙ አንድ ቀረጢት ሲሚንቶ እንድታመጡ ነው መጋብዘው እንግዲህ አላህ ይስጥልኝ።